አስተር ላይ መጽሐፍ ቅዱስ የያዛችሁ ሰዎች ምዕራፍ 2 እንድታወጡ ፈልጋለሁ። በተለይ ቁጥር 21 እስኪ ተመልከቱ እንደገና። አስተርም ከእርሱ ጋር እንዳደገችበት ጊዜ የመርዶክዮስን ትእዛዝ ታደርግ ነበርና። እችን ቃል በደንብ አስምሯት። ቁጥር 20 ላይ መርዶክዮስ እንዳዘዛት አስተር ወገኗንና ሕዝቧን አልተናገረችም። በዚያም ወራት መርዶክዮስ በንጉሱ በር ተቀምጦ ሳለ ደጁን ከሚጠብቁት ከንጉሱ ጃንደረቦች ሁለቱ ገበታና ታራ ተቆጡ። እጃቸውንም በንጉሱ በር ጥቅስስ ላይ ያነሱ ዘንድ ፈለጉ። ነገሩም ለመርዶክዮስ ተገለጠ። እርሱም ለንግስቲቱ ለአስተር ነገራት። አስተርም በመርዶክዮስ ስም ለንጉሱ ነገረች። ነገሩም ተመረመረ፣ እንዲህም ሆኖ ተገኘ። ሁለቱም በዛፍ ላይ ተሰቅሎ ያም በንጉሱ ፊት በታሪክ መጽሐፍ ተጻፈ የሚል ቃል ይቀጥላል። እኔ ሆን ብዬ ነው ረጅም ቢሆንም ቁጥሩ 23 ሙሉ ነው ያነበብኩት። እግዚአብሔር ስም ይባረክ። የመልእክቴ ሐሳብ የሞገስ ሕይወት የሚል እስኪ አሜን በሉ። የምን ሕይወት? እዚህ ዙሪያ ላይ በደንብ እንነጋገራለን። ክብር ለመንፈስ ቅዱስ ይሁን። ከሞገስ ጋር በተገናኘ እንማማራለን። ሞገስ ማለት ምን ማለት ነው? ባጭሩ ሞገስ ማለት መወደድ፣ ተቀባይነትን ማግኘት፣ ተሰምነትን ማግኘት ማለት ነው አይደል? ሞገስ የጸጋም ውጤት ነው። የምህረትና የጸጋም ውጤት ነው። ሞገስ የሚለውን በአብዛኛው መጽሐፍ ቅዱስ ክፍሎች ውስጥ ባይብሉ ይሄኛው የኛው አማርኛችን ሞገስ የሚለውን ወደ እንግሊዘኛ ገልብጣችሁ ስታነቡ በአብዛኛው ክፍሎች ከጥቂቶቹ በቀር በአብዛኛው ክፍሎች ግሬስ ብሎ ይጠራል። ግሬስ ማለት ደግሞ ጸጋ፣ ግን እንግሊዘኛ ትርጉሙ ሞገስ ማለት ፌቨር ነው አይደል? ፌቨር ነው አይደል? ፌቨር ማለት ነው እና ባይዘው ፌቨር ማለት በራሱ ግሬስፉል ማለት ነው አይደል? በጸጋ የተሞላ ምሕረት እና ያለበት ማለት ነው ሞገስ። ሞገስን የምጠላ ማንም የለም። ኢየሱስ ጌታ ነው እና በዚህ ክፍል ውስጥ ይሄ በብዛት ከአስተር የምትባል ሴት በመጽሐፍ ቅዱስ ውስጥ ያለችው ከተነሳች ሞገስ ሳይነሳ አይቀርም አይደለም? ሞገስ ሳይነሳ አይቀርም እና ከዚህ ጋር በተገናኘ እንማማራለን። ሞገስ በጣም ውድ ነገር ነው። ሞገስንም ደግሞ የሚፈልግና የሚጸልይ በጣም ጥቂት ሰው ነው። ሞገስ የሚገባውም ለጥቂት ሰው። አንዳንድ ጊዜ ረሃብ የራበው ሁሉ ምግብ ካገኘ ይበላልና ሰዎችም የሚያስፈልጋቸውን ነገር ካገኙ ያን ነገር ከመያዝ ውጪ ስለ ሞገስ ያላቸውን አስፈላጊነት ብዙ የሚረዱ አይመስለኝም። በብዛት ሞገስ በእስራኤላውያን ታሪክ በጣም ትልቅ ስፍራ አለው። ለምሳሌ እስራኤላውያን ከ400 ጊዜ ቆይታ በኋላ ከ430 ጊዜ ቆይታ በኋላ ከግብጽ ሲወጡ ግብጻውያን ለ430 ዓመታቶች ያህል እስራኤላውያንን ጨቁነው ነበር። እስራኤላውያንን በግዳጅ ይገዙ ነበረ። በጣም ከባድ ጊዜ የባርነት ሕይወት ነበራቸው እስራኤላውያን በግብጽ ምድር። ነገር ግን ይገርማቸዋል፣ ከግብጽ ሲወጡ እግዚአብሔር ለእስራኤላውያን በግብጻውያን ፊት ሞገስን ሰጠ ይላል እና ሞገስ ከተሰጣቸው በኋላ ትላንትና በግዳጅ የሚገዟቸው የነበሩ እነዛ ግብጻውያን ለእስራኤላውያን ብራቸውንና ወርቃቸውን ሰጡ ይላል። ከዛ ቀጥሎ መጽሐፉ እንደዚህ ይላል፣ እስራኤላውያን ከግብጽ ሲወጡ ግብጻውያንን በዘበዙ ይላል።
ግብፃውያንን የበዘበዙት በምንድን ነው ሲባል ከእግዚአብሔር ዘንድ በተሰጣቸው ሞገስ ነው። ምናልባትም ግብፃውያንን በጦርነት አስፈራርቶ አይደለም። በምንድን ነው የግብፃውያንን ብርና ወርቅ የወሰዱት ሲባል እነዚህ እስራኤላውያን ከእግዚአብሔር ዘንድ የተሰጣቸው ሞገስ ስለሆነ፣ ያ ሞገስ ደግሞ አስገዳጅ ሞገስ ነበር። ለእስራኤላውያን የተሰጠው ሞገስ ጠላቶቻቸውን የሚያስገድድ ሞገስ ነበር። ስለዚህ ጠላቶቻቸው ግብፃውያን ለእስራኤላውያን ተገደው ወርቃቸውን ብራቸውን ሰጧቸው። ክብር ለኢየሱስ ይሁን። እንዴት አገኙ ግብፃውያንን ብርና ወርቅ እስራኤላውያን ሲባል? በሞገስ ምክንያት። ይሄ ክፍል እንደምታውቁት አስተር መጽሐፍ ጸሐፊው ማን እንደሆነ በትክክል አይታወቅም። ግምቶች ቢኖሩም የጸሐፊው ስም አይታወቅም። ማን እንደጻፈም አርዕስቱ ላይ አይገልጽም። ቀጥታ በአርጤክስስ ዘመን እንዲሆነ ብሎ ይጀምራል። ሰለምታም ወይ ደግሞ ስለ ጸሐፊው ሌሎች መጽሐፍቶች ላይ እንዳለው አይነት መግቢያ የሆነ አገባብ የለም። ቀጥታ ታሪኩን ይጀምራል። መጽሐፉ ከታሪክ መጽሐፍ ተርታ ነው የሚሰለፈው። አስተር መጽሐፍ እና በተለይ እነዚህ እስራኤላውያን ተማርኮ በሄዱበት ጊዜ የተፈጸመ በንጉስ አርጤክስስ ዘመን የተፈጸመ ታሪክ ነው። ንጉስ አርጤክስስ ወደ 127 ሀገራትን ኢትዮጵያን ጨምሮ ይገዛ የነበረ ንጉስ ነው። ስለሱ ብዙ ለማውራት አልፈለኩም። አስተር ታውቃላችሁ አይሁዳዊት ነች እና ከቢንያም ነገድ የሆነች እንዲሁም ይሄ አጎቱም ደግሞ መርዶክዮስም እንደዛው ነው። አስተር ማለት እንደምታውቁት ስሙ ኮከብ የሚል ትርጉም የያዘ ነው። አስተር ማለት ኮከብ ማለት ነው። ስለዚህ አሁን እንዳያችሁት ይሄ 127 ሀገራትን ያስተዳድራቸው ይገዛ የነበረ ንጉስ ከዕለታት አንድ ቀን በሚስት ተፈተነና ሚስቱ አመፀችበት። የቀድሞ ሚስቱ አስጢን ትባላለችና እቺ ደግሞ ንግስት ሆና ነበረች። ያው አስጢን ንጉሱ ንጉስ ከሆነ እሷ ንግስት ነበረች። ልክ አሁን የጠቅላይ ሚኒስትራችን ባለቤት እህታችን ዝናሽ ቀዳማዊት እመቤት እንደምትባለው ቀዳማዊት እመቤት የሆነች ነበረች አስጢን ማለት ነው። ነገር ግን አስጢን ለባሏም ቢሆን ለህዝቦቿ ክብር የላት። አስጢን ክብር አልባ ሴት ነበረችና ባሏን አላከበረችም። ባሏ ተደስቶ በግብዣ ውስጥ ለብሳ ድምቅ ብላ ሞገስ አገንታ በሞገሷ አምራ በወርቅ ምናምን ለብሳ ወደ ግብዣው ጋር ንጉሱ ጋር እንድትመጣ ሲነግራት እሷ ግን ኖ አልመጣም አለች። እና በዚህ ጊዜ ነበረ ንጉሱ ተናደደ በጣም። ምዕራፍ 1 ይህንን ይናገራል። ከዛ በኋላ በዛን ጊዜ የነበሩ ሊቃውንቶች የንጉሱ አማካሪ የነበሩ ንጉሱን ቀስ አድርገው አረጋጉና አስጢንማ ያዋረደችው አንተን ብቻ አይደለም እኛን አጠቃላዩን ነው አለች አሉ። አስጢን እኛን ሁላችንን አዋርዳናለች፣ የወንዶችንም ክብር ነክታለች፣ የባልንም ሞገስ ረግጣለች። ስለዚህ አስጢንን ቶሎ ብለህ ከቤት አባራት ነው የተባለችው። ስለዚህ የንግስነት ይሄ ንግስት ሆና ከነበረችበት እንደ ቀላል ሴት ከቤቷ ተባረረች፣ ወጣች ማለት ነው። ከዛ በኋላ 127 ሀገራቶች ውስጥ የቆንጆና የደናግል ሴቶች ፍለጋ ማስታወቂያ መተላለፍ ጀመረ። አይገርምም? እና ደግሞ እቺ ሴት የምታገባው ንጉሱን ነው። ስለዚህ ከ127 ሀገር አንደኛ መስፈርቱ ምንድነው? ደናግል የሆነ ይችላል። ሁለተኛ መስፈርቱ ምንድነው? መልከ መልካም ነው። ከባድ መስፈርት ነው አይደል? ከኔ ጋር ናችሁ? ደናግል፣ ሁለተኛ መልከ መልካም የሆነች ሴት ከ127 ሀገራቶች መካከል ትፈለግ የሚል ይሄ ማስታወቂያ ወጣ ይላል። ክብር ለኢየሱስ ይሁን። አቤት አቤት አቤት!
እና ይሄ ማስታወቂያ ከወጣ በኋላ እንደምታውቁት ጉዳዩ ለቀዳማዊ እመቤትነት ወይ ደግሞ ለንግስና ስለሆነ ቲንገስ የሚል ስለነበረ ለንግስና ስለሆነ ነገሩ ጉዳዩ ሲሪየስ ነው። ከ127 ዓመት እንግዲህ ሀገራት ለሚሰበሰቡ ኢትዮጵያን ጨምሮ 127 ሴቶች ለነሱ የተለያዩ የነሱን የሚያኳኩሉ ወይ ደግሞ ልብሳቸውን የሚተኩሱ ጸጉራቸውን የሚሰሩ ሻወር የሚያስገቡ ሰውነታቸውን ማሳጅ የሚያደርጉ ምናምን ወደ ብዙ ሴቶች ተመድበውላቸው እንግዲህ አንዳንድ ሴት ይቀለብ ነበረ ማለት ነው። ለምን ሞገስ በንጉሱ ፊት ያገኘች ሴት ስለምትፈለግ። ስለዚህ ሰው ሁሉ ከ127 ሀገር የተሰበሰቡ ሴቶችን እንግዲህ አምጥተው አስመዝግበው ወደ ንጉሱ ግቢ ውስጥ ከገባ በኋላ ሴቶች ማረፊያ ላይ ገብቶ እዛ ውስጥ እንግዲህ ሴቶች ለነሱ ብዙ ሴት ረዳት አገልጋዮች ተመድበውላቸው ይበሉ፣ ይጠጡ፣ ይኳኳሉ፣ ይታጠቡ፣ ብዙ ነገር ይሉ ይቀባቡ ነበር። በነፃ ነው ሁሉ። ሎሽኑ በነፃ ነው፣ የፀጉር ቅበው በነፃ ነው፣ ቅባቱ በነፃ ነው፣ የፀጉር እንትኑ በነፃ ነው፣ ምግቡ በነፃ ነው፣ ማሳጅ መደረግ አለ፣ ሁሉ ነገር እና በነፃ ነው። በዚህ ሁኔታ ውስጥ ሴቶች ተፈልገው ለእያንዳንዱ ሰው ተቀጥሮላቸው ይኖሩ ነበር እና ዓላማው ምንድነው? የሚመገቡበት ጊዜው ካለቀ በኋላ ራሳቸውን ካዘጋጁ በኋላ እያንዳንዱ በአንድ ምሽት ወዴት ይገባሉ? ወደ ንጉሱ ቤት ይገባሉ። ንጉሱ ከወደዳት ይነግራል። ለሄጌል የሚባለው ለራሱ ሰው ይነግራል። እሱ ነው መጥቶ ንጉሱ አንቺን ወዶሻል እንኳን ደስ አለሽ ብሎ ለንጉሱ ሊነግር የሚችለው። ስለዚህ ሴቷ ተገባለች በሱ ፊት። ዛሬ ዘንድሮ ሞዴል ታውቃላችሁ አይደል? የሞዴል ሴቶች ሞዴሊስቶች ከዚህ መጽሐፍ የተቀዱ ይመስልኛል። እና እነዛን የሚያስተባብረው ሰውዬ ይዞ ያስገባል። ከዚያ በኋላ ንጉሱ ያያል። ከዛ ይወጣሉ። አድረው ነው የሚወጡት። በዚህ ሁኔታ ብዙ ሴቶች ገቡ ወጡ። ግን የአስቴር ተራ ደረሰ። አስቴር እህታችን ነች። ጌታ ይባረክ። አስቴር አይሁዳዊት ነች። ግን የአስቴር ታሪክ የሚያሳዝነው እናትና አባት አልነበራት። ያደገችው በአጎቷ እጅ ነው። መርዶክዮስ የሚባል ሰው ነው እሷን እንደራሱ ልጅ አድርጎ ለራሱም እሱ በምርኮ ምድር ተቸግሮ የሚኖር ሰው ነው። ከሱም የባሰ የተቸገረች ስለሆነች አስቴር ምክንያቱም